ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ መስከረም 26 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁም የግል የምንዛሬ ቢሮዎች በአሁን ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ ወደ እናንተ ልናካፍል ይዘመትናል። እነሆ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋ ተመን በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እነሆ በሰሞኑን እጅግ በጣም ከፍተኛ ጭማሪ ያደረገ ያለው የጥቁር ገበያ ሐዋላ ምንዛሬ እለት በእለት ቀን በቀን እየጨመረ ይገኛል። እናም እለት በእለት ቀን በቀን እየጨመረ የሚገኘውን የጥቁር ገበያ ሐዋላ ምንዛሬ እንደዚህ ከመጨመር የሚያስቆመው ነገር የዶላር ጨረታ ማድረግ እንደዚሁም የኢትዮጵያ ብድር በመከፈል ይሄ ነገር ካልተደረገ እጅግ በጣም ጥቁር ገበያ መጨመሩ የማይቀር ነው እየተባለ ይገኛል። እንደሚታወቀው ለባንኮች የዶላር ጨረታ የተደረገው እጅግ በጣም ቆይቷል። የመጨረሻውም ጨረታ በ150 ሚሊዮን ዶላር ጨረታ እንደተጠናቀቀም የተሰማው። እናም የ150 ሚሊዮን ዶላር ጨረታ በሚደረግበት ሰዓት ጥቁር ገበያ እጅግ በጣም በአንዴ ነው የቀነሰው። ነገር ግን በዛ ሰዓት ቢቀንስም ጥቁር ገበያ ወይም ደግሞ ሐዋላ ተመልሶ እንዲያንሰራራ አድርጎታል። እናም ከዚህ በኋላ የዶላር ጨረታ ከተደረገ የጥቁር ገበያ ሐዋላ ምንዛሬ በትንሹም የመብረር ቻንስ እንዳለው ይነገራል። እናም በዚህ ጉዳይ ላይ አዲስ መረጃ ካለ በዚሁ ቻናላችን እናሳውቃችሁ ይሆናል። በተጨማሪም መንግስት እጅግ በጣም ጥቁር ገበያ ሐዋላ ምንዛሬ የሚመነዝሩ ግለሰቦችን እያሳደደ ይገኛል። አብሶም ደግሞ ከዚህ በኋላ ጥቁር ገበያ ሐዋላ ምንዛሬ የሚመነዝሩ ግለሰቦችን እንደዚሁም የሚያስመነዝሩ ግለሰቦችንም መንግስት በቁጥጥር ስር እንደሚያውላቸው ነው የሚገለጸው። እንዴት ካላችሁ በአሁኑ ሰዓት ላይ ነው ብዙ ግለሰቦች በጥቁር ገበያ ሐዋላ ምንዛሬ ገንዘባቸውን መላክ የሚፈልጉት። ምክንያቱም በአሁኑ ሰዓት ላይ ጥቁር ገበያ ሐዋላ ምንዛሬ እጅግ በጣም እየጨመረ ይገኛል። እናም በሚጨምርበት ሰዓት ህዝቦች ለመላክ ገንዘባቸውን በጥቁር ገበያ ሐዋላ ምንዛሬ ፍላጎታቸው እጅግ በጣም ከፍተኛ ነው። እናም በዚህ ሰዓት ደግሞ እጅግ በጣም ከፍተኛ ቁጥጥር ያደርጋል መንግስት። እናም ቤተሰቡ በዚህ ሰዓት በጥቁር ገበያ ሐዋላ ምንዛሬ ገንዘባችሁን ስትልኩ እጅግ በጣም ከፍተኛ ጥንቃቄ ልታደርጉ ይገባል። ቤተሰቦች ግዴታ በጥቁር ገበያ ሐዋላ ምንዛሬ ገንዘብ መላክ አለብኝ ብላችሁ ካሰባችሁ ግዴታ ይህን ማድረግ አለባችሁ። በመጀመሪያም ገንዘቡን እሱ በቅድሚያ እንዲያስገባ መነጋገር አለባችሁ። ቅድሚያ ገንዘቡን አላስገባም ካለ ባትስማሙ የተሻለ ነው። ለምን እንደዚህ እንዳልኩ ልንገራችሁ። እጅግ በጣም ብዙ ግለሰቦች ገንዘባቸውን እየተወረሱና እንደዚሁም ደግሞ እየተጭበረበሩ ይገኛሉ። አንዳንዱ ጥቁር ገበያ ሐዋላ ምንዛሬ እንመነዘራለን የሚል ግለሰብ ገንዘቡ ሳይወረስበት ገንዘቡ ተወርሶብኛል እያለ እጅግ በጣም ብዙ ግለሰቦችን እያጭበረበሩና ብዙ ገንዘቦችን እየበሉ ይገኛሉ። አብሶም ደግሞ እንደዚህ አይነት ነገር የሚፈጠረው ብዙ ገንዘብ በምትልኩበት ሰዓት ነው። የብዙ ወራት ገንዘባችሁን አጠራቅማችሁ ለዛ ግለሰብ ወይም ደግሞ ለሚመነዘረው ግለሰብ በምትሰጡበት ሰዓት ያንን ገንዘብ ደብቁ ተወርሶብኛል ቢላችሁ እናንተ ምንም ነገር አታመጡ። በመንግስት ብታስጠይቁ ለራሱ እናንተም ትጠይቃላችሁ። ከዚህ ሁሉ ገንዘባችሁን በመጀመሪያ እንዲያስገባላችሁ መስማማት። ሁለተኛ ደግሞ ማድረግ አለባችሁ ብዬ ማስበው በጥቁር ገበያ ሐዋላ ምንዛሬ ገንዘባችሁን ስትልኩ የብዙ ወራት አጠራቅማችሁ አንድ ላይ አትላኩ። በባለፈው አንዲት እህታችን በኮሜንት ላይ እንደነገረችን ከሆነ የ7 ወር ደሞዜ ነው አንድ ላይ ከላኩለት በኋላ ይሄ ነገር የተፈጠረው ወይም ደግሞ ገንዘቡ ተወርሶብኛል እያለ ይገኛል ታገሽ ይለኛል እያለች ትገኛለች። እናም ቤተሰቦች ገንዘባችሁን ስትልኩ ገንዘብ ቢወረስም ወይም ደግሞ ገንዘብ ቢጠፋም እናንተን በማይጎዳ መልኩ ነው መላክ ያለባችሁ። ለምሳሌ እናንተ ያላችሁ 17000 ድርሃም ነው እንበል። 17000 ድርሃሙን ወዲያውኑ እዛው በትልኩት ገንዘብ ቢወረስበት ወይም ደግሞ ቢያጭበረብራችሁ እናንተ እንዳለ ከሰራችሁ ማለት ነው። ነገር ግን 1000 ድርሃምና 2000 አድርጋችሁ ብትልኩ እናንተ ሊጎዳችሁ አይችልም። ምክንያቱም ከፍተኛ ገንዘብ እናንተ ጋር ስላለ። ነገር ግን 17000 ድርሃሙን ወዲያውኑ እዛው ከላካችሁት እንዳለ እናንተ ባዶ ትሆናላችሁ ማለት ነው። እናም ቤተሰቦች ይህ ነገር እጅግ በጣም ብዙ ግለሰቦችን እያጠቃ ይገኛል። እናም ቤተሰቦች አሁንም ለነገራችሁን ፈልገው በጣም ጥንቃቄ ልታደርጉ ይገባል። እናም ቤተሰቦች አሁን ላይ ደግሞ መንግስት እጅግ በጣም ትልቅ ቁጥጥር እያደረገ ስለሚገኝ የምንዛሬውን ገንዘብ ብቻ ሳይሆን የሚያስመነዝሩትን ገንዘብ እየወረሰ ስለሚገኝ በጣም ጥንቃቄ ልታደርጉ ይገባል። መንግስት የኢትዮጵያን ኢኮኖሚ እጅግ በጣም እንደዚህ እንዲዳከምና እንዲወድቅ ያደረገው የጥቁር ገበያ ሐዋላ ምንዛሬ ነው ተብሎ ስለሚታሰብ እጅግ በጣም ትልቅ ፎከስ አድርጎበታል። በተጨማሪም የኢትዮጵያ ብድርም አለ። 71 ቢሊዮን ዶላር በዶላር የሚከፈል ብድር አለባት ኢትዮጵያ። እናም ይህን ብድር ደግሞ በቅርብ ጊዜ ክፈሉ ስለተባለ ይህን ብድር ለማቃለል የተለያዩ ህገወጥ ስራዎች የሚሰሩትን ግለሰቦች በህገወጥ መልኩ የሰሩትን ገንዘብ በመውረስና የተለያየ ታክሶችን በመጨመር ይህንን ብድር ማቃለል ይፈልጋል። ይህ ብድር በቅርብ ጊዜ እንዲከፈልም ተነግሯል። ይህ ብድር ካልተከፈለ እጅግ በጣም የጥቁር ገበያ ሐዋላ ምንዛሬ የመጨመር ቻንሱ በጣም ከፍተኛ እንደሆነም ይነገራል። እናም ቤተሰቦች በዚህ ጉዳይ ላይ አዲስ መረጃም ካለ በዚሁ ቻናላችን የምናሳውቃችሁ ይሆናል። በአጠቃላይ ገንዘባችሁን በዚህ ሰዓት ስትልኩ በጣም ጥንቃቄ ልታደርጉ ይገባል።
ተከስቷል። ይህን ነገር እየነገርኳችሁ የምገኘው እጅግ በጣም ብዙ ግለሰቦች ገንዘባቸው እየተወረሰና ገንዘባቸውን እየተጭበረበሩ ይገኛሉ። እናም እናንተ ይህን ነገር በደንብ አድርጋችሁ እንድታዩትና እንደዚሁም ጥንቃቄ እንድታደርጉ ያክል ነው። በተጨማሪም ገንዘባችሁን በአሁኑ ሰዓት ላይ ዝም ብላችሁ አካውንት ላይ ለማስቀመጥ ከሆነ ገንዘባችሁን ባትልኩ የተሻለ ነው። ለምን እንደዚህ እንዳልኳችሁ በነገው ቪዲዮ አብራርቼ እነግራችኋለሁ። እናም ቤተሰቡ ይሄ ቪዲዮ ለሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ እንዲሆን ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁ። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 167 ብር ከ01 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16701 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የዳሽን ባንክ ነው። የዳሽን ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 143 ብር ከ51 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 146 ብር ከ38 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 140 ብር ከ14 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 142 ብር ከ95 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 158 ብር ከ60 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 161 ብር ከ77 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 195 ብር ከ84 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 19584 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ዩሮ እየገዛበት ያለው ዋጋ 167 ብር ከ87 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 171 ብር ከ23 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 164 ብር ከ17 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 167 ብር ከ45 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 182 ብር ከ50 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 186 ብር ከ15 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 210 ብር ከ02 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 21002 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 178 ብር ከ43 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 182 ብር ከ00 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 172 ብር ከ37 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 175 ብር ከ81 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የስዊስ ፍራንክ እየገዙበት ያለው ዋጋ 193 ብር ከ45 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 197 ብር ከ32 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 119 ብር ከ79 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11979 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 104 ብር ከ09 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 106 ብር ከ17 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 110 ብር ከ39 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11039 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 224 ብር ከ71 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንጎች ደግሞ 22471 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 192 ብር ከ55 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 196 ብር ከ40 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 184 ብር ከ80 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 188 ብር ከ50 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ እየገዙበት ያለው ዋጋ 270 ብር ከ00 ሳንቲም እየገዙ ሲሆን እየተሸጠበት ያለው ዋጋ ደግሞ 211 ብር ከ14 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው የኩዌት ዲናር አንድ የኩዌት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 546 ብር ከ61 ሳንቲም እየተመነዘረ ሲሆን 100 የኩዌት ዲናሮች ደግሞ 54661 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኩዌት
ኒኩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ የገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኒኩት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 464 ብር ከ73 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 474 ብር ከ03 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ኒኩት ዲናር በአሁኑ ሰዓት ላይ እየገዙበት ያለው ዋጋም 449 ብር ከ93 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 458 ብር ከ93 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው የዱባይ ድርሃም አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 45 ብር ከ51 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4551 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 38 ብር ከ15 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ92 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 42 ብር ከ98 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ84 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 44 ብር ከ55 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4455 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም እየተገዛ ሲሆን 43 ብር ከ25 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 37 ብር ከ37 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 38 ብር ከ11 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 41 ብር ከ58 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ41 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 434 ብር ከ44 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 43444 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 235 ብር ከ81 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 23581 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 443 ብር ከ29 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 44329 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 51 ብር ከ02 ሳንቲም እየተመነዘረ ይገኛል። ቤተሰቦች የዛሬው መረጃችን ይህን መስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ቪዲዮ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አዘነጉ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።